የዛሬው ይለያል። ለማንኛውም አይነት ቆዳ የሚሆነው ቆዳችንን ጤናውን፣ ውበቱን፣ ወዙን ጠብቆ የሚያደርግልን ነው። እንዲሁም በፀሐይ ለተጎዳ በማዲያት አጓጉል የተለያየ አይነት ነጠብጣብ ለወጣብን ለፊታችን በጣም ጥርት ነው የሚያደርገው። እኔ ፊቴ ነጠብጣብ ነበረብኝ፣ ይሄኛው አንዱ ነው ያጠፋልኝ። በዛ ላይ በተፈጥሮ ነገር ነው፣ ቤታችን ነው የምናዘጋጀው። ክሬሙን ተጠቀሙበት። የእውነት በሳምንት ውስጥ ለውጥ ታዩበታላችሁ። በጣም የሚያምር ክሬም ነው፣ እዩት። ሰላም ቤተሰቦች እንዴት ናችሁ? ሰላማችሁ ይብዛ በያላችሁበት፣ ሰላም ሆኑልኝ። እኔ እግዚአብሔር ይመስገን በጣም ደህና ነኝ። እኔ ዛሬ ይዤላችሁ የመጣሁት ደግሞ እኔ ባንዴ ተቀብቼ እንዴት ፊቴን ፏ እንዴት እንዳረገው ላሳያችሁ ነው። በተለይ ብጉር ላስቸገራችሁ ሰዎች፣ ፊታችሁ እየደረቀ ላስቸገራችሁ፣ ወይም በፀሐይ ወይ በምግብ እየሰራችሁ ፊታችሁ ለተበላሸ በጣም አሪፍ ክሬም ነው። ወደ አሰራሩ እንሄዳለን። እዚህ ጋር እንደምታዩት ኩከምበር ነው ያዘጋጀውላችሁ። ኩከምበሩ እንደዚህ እንፈገፍገዋለን፣ ወይ እናንተ በሚመቻችሁ ማሽን ካላችሁ በማሽን ካልሆነ ደግሞ እንደኔ እንደዚህ አድርገን እንፈገፍገዋለን። በውስጡ ቫይታሚን፣ ሚኔራል፣ ኒውትሪሽን አለው። በጣም ብዙ ነገር አለው ለጤናችን፣ ለፊታችን፣ ለሁሉም ነገራችን እና ይሄ በአትክልት አድርገን እንበለዋለን። ጥሬው የሚበላ ነው። በጣም አሪፍ ኩከምበር ነው። በዛ ላይ የተፈጥሮ ነገር ነው የምንጠቀመው። እኔ የጠቀመኝን ነው ለእናንተ ሼር ማረጋችሁ፣ አንድ ሰው ይማርበታል ብዬ ነው። እስከ መጨረሻው ድረስ ተከታተሉት። እንደዚህ ከፈጨም በኋላ በማጥለያ ወይም በጨርቅ ማጥለል ትችላላችሁ። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሆኖ የደውሏን ምልክት በመጫን አዳዲስ ምለቀው ቪዲዮ ይደርሳችኋል፣ ትማሩበታላችሁ። እዚህ ላይ እኔ ቪዲዮ የምሰራው እኔ የጠቀመኝን ነገር ለውጥ ያየሁበትን ነው ለእናንተ ሼር ማድረጋችሁ። ለዚህ ትጠቀሙበታላችሁ። በተፈጥሮ ነገር ነው፣ የሚጎዳ ነገር የለውም እና በርቱልኝ ቤተሰቦቼ። እንደዚህ ካጠለል ነው በኋላ ሰፈፉን አንጥለውም፣ ሰፈፉንም እንጠቀምበታለን። እንዴት አድርጌ እንደምጠቀም አሳያችኋለሁ። እዚህ ጋር በሌላ ሳህን ከገለበጥኩት በኋላ ውስጡ ቡና አንድ ማንኪያ ቡና ጨምሩበታለሁ። የተቆላ ፈጭቼ ነው። እዚህ ጋር አንድ ማንኪያ ስኳር ጨምራለሁ። ከዛ እዚህ ጋር ኦሊቫ ኦይሉን አንድ ማንኪያ አጠቀምና በደንብ አድርጌ አዋህደዋለሁ እና ይሄ በደንብ አድርገን ካዋድን በኋላ ሻወር ከመውሰዳችን በፊት ይህንን በደንብ አድርገን እንጠቀማለን። ለ2 ቀን ለ3 ቀን ያገለግላል። ፍሪጅ ውስጥ እናስቀምጠዋለን። እዛ ይሄንን በደንብ ከተቀባን በኋላ ስንታጠብ ሰውነታችን ራሱ እንዴት ደስ እንደሚል በቃ ፏ ነው የሚያረጋችሁ። በጣም አሪፍ ነው፣ ተጠቀሙበት። ይሄኛውም ልክ እንደ ማክስ ውጭ ገዝተን በውድ ዋጋ የምንገዛው ቤታችን አዘጋጀን ማለት ነው እና ይህንንም 3 ማንኪያ እጠቀማለሁ። የቅድም ያጠለልነውን የኩከምበር የተለያየ አይነት ነገር መስራት ይቻላል በሳሙና እና በማንኛውም በሚቀጥለው ደግሞ በሳሙና ሰራላችኋለሁ። እኔ ይሄንን የተጠቀምኩት 100% ኦሊቬራ ጄል ነው የሚለው። ፍሬሹን ካገኛችሁ ፍሬሹን መጠቀም ችላላችሁ። ይሄኛውም 100% ንጹህ ነው፣ ምንም ነገር አልተቀላቀለበትም። ለዛ ነው ይሄን የተጠቀምኩት። ሱቅ ላይ ያለ እኔ ፍሬሹን ስላላገኘሁት ነው። የሱም ደግሞ መለኪያ ያለው መለኪያ ትንሽ ስለሆነች 2 ማንኪያ እጠቀማለሁኝ። ከዚህ በፊት ስለተጠቀምኩ ነው ምነግራችሁ። 2 ማንኪያ ነው የተጠቀምኩት። ኩከምበሩ ደግሞ 3 ማንኪያ ነው። ምክንያቱም ማብዛት የለብንም። ተቀምጦ ቢያንስ ከ1 ሳምንት በላይ ባታቆዩት ፍሪጅ ውስጥ ጥሩ ነው። ካልሆነ ደግሞ በረዶ ውስጥ እንዴት አድርጌ እንደማረገው አሳያቸዋለሁ። እንደዚህ ክሬሙ እስኪወጣ ድረስ በደንብ አድርገን እንመተዋለን። ከዛ እየወፈረ ይመጣል። የሚያምር አይነት ከለር ነው የሚኖረው ሲወፍር። ይኸው እዚህ ጋር እንደምታዩት የሚያምር አይነት ክሬም ነው የሆነው እና ይህንን ከ1 ሳምንት በላይ አታቆዩት፣ ፍሪጅ ውስጥ አስቀምጡት። ይሄኛው ደግሞ ላሳያችሁ ብዬ ነው። በጣም አሪፍ ኦሊቬራ ጄሉ ነው። ፍሬሹን ካጣችሁ ይህን መግዛት ትችላላችሁ። አሁን ለምቀባው በዚች እቃ እቀንሳለሁኝ። ክሬምነቱ ራሱ እንዴት ደስ እንደሚል ብታዩት እና ሞክሩት ቤታችሁ። ብጉር ላስቸገራችሁ፣ ፊታችሁ የተለያየ አይነት ከለር ከሆነባችሁ፣ በፀሐይ ምግብ እያበሰላችሁ ለተጎዳ በጣም አሪፍ ነው።
ይህን ላሁን ለምቀባ አረግና ሌላውን ደግሞ የበረዶ መስሪያ አለኝ በሱ ሌላውን እጨምረዋለሁ። ሁሉም ላይ ከተዋለሁ። ምክንያቱም በረዶ ላይ ሲሆን አይበላሽም ማቆየት ስለምንችል በረዶ ላይ እንደዚህ ቀናንሰን የምንፈልገውን ያህል ምክንያቱም አንድ ጨምረን ከዛ ተጠቅመን ከዛ በረዶ እስከምንከት እንደዚህ በበረዶ አንዷን እናነሳና እንቀባለን። እየተቀባን መመለስ ጥሩ አይደለም። ስለዚህ ይሄንንም ፈሳሹንም በረዶ ሰራበታለሁ። በሁለቱም ነው የምጠቀመው። አንደኛ ለብቻው ራሱ በጣም አሪፍ ነው። እዚህ ጋር እንደምታዩት ለብቻው ማረግና እዛ በቀን አንዴ ወይ ጠዋት ወይ ማታ ከተመቸ 2 ጊዜ ያረጋለሁኝ። ግን ቀን በቀን ብንጠቀም በጣም የፊታችንን ለውጡን ታዩበታላችሁ። በአንዴ ተቀብታችሁ እንዴት እንደሚያምር ይኸው እዚህ ጋር እንደምታዩት በረዶ ላስገባው ነው። ይሄኛውን ደግሞ የምቀባውን ዝግጁ አድርጌዋለሁ። ፊቴን እቀባለሁ። ከመቀባታችን በፊት ፊታችን ንጹህ መሆን አለበት። እዚህ ጋር እየታጠብኩት ነው። ፊታችን ምንም ነገር ሳይኖር ነው መቀባት ያለብን። ከዛ በፎጣ ደረቅ ደረቅ አድርጌ አዘጋጀዋለሁ። ያው ተመልሼ መጥቻለሁ። እዚህ ጋር ያው ፊቴን ታጥቤ ንጹህ ሆኗል ፊቴ። ስለዚህ ይሄንን እቀባዋለሁ። በጣም ነው ልስላሴው ራሱ ልነግራችሁ አልችልም። በጣም ነው ደስ የሚለው ፊታችን። በድጋሚ ነው የምነግራችሁ ቡጉር እንዲሁም ቆዳችን በፀሐይ የተጎዳ ከሆነ ማዲያት ካለብን በጣም አሪፍ ነው። ይኸውን ትሪትመንቱን የምነግራችሁ ደጋግመን ስንሞክረው በጣም ነው የሚያምረው ለውጡን የምናይበት እና በጣም አሪፍ ነው። የወደድኩት እኔ ለዛ ነው ለእናንተ ሼር ማረጋችሁ። ላይክ ሼር ማረጋችሁን አትርሱ። አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ለምትሰጡኝ አስተያየት ኮሜንት ሁሉ በጣም ነው የማመሰግነው። አብራችሁኝ ስላላችሁ የምትፈልጉት ነገር ካለ ደግሞ በኮሜንት ላይ ያሳውቁኝ። እኔ የማውቀውን ነገር እኔ የጠቀመኝን ነገር ነው ለእናንተ ሼር ማረጋችሁ አሳያችኋለሁ። እንደዚህ አድርገን በደንብ አድርጌ ነው የተቀባሁት። በጣም ነው ደስ የሚለው። ስንቀባ ደግሞ ፊታችን ብቻ ሳይሆን አንገታችንም እጃችን ሁሉ ነገር ብንቀባ ጥሩ ነው። ምክንያቱም አንገታችን ላይ ያለውንም ቆሻሻ ሁሉ ነገር ይዞልን ስለሚወጣ ጥሩ ነው። እንደዚህ አድርጌ ከተቀባው በኋላ ማሳጅ እናደርገዋለን ፊታችንን። በቀን ማሳጅ ማድረግ ብንለምድ የተወሰነ ደቂቃ ጥሩ ነው። ማሳጅ ለፀጉራችንም ለሁሉም ነገር በጣም አሪፍ ነው። አስፈላጊ ነገር ነው። ሰርች ማድረግ ትችላላችሁ። ጎግል ላይ የተለያየ አይነት ነገር ብትጠይቁ ማድረግ ትችላላችሁ። እዚህ ጋር አንገቴንም ማሳጅ እያረኩት ነው። በደንብ አድርገን ማሳጅ ማድረግ አስፈላጊ ነገር ነው። ሰውነታችን እንዲንቀሳቀስ ሪላክስ እንዲያደርግ ያደርጋል። በቃ ብዙ ነገር ነው ያለው ጥቅምና ማሳጅ መጠቀም በጣም አሪፍ ነው። እኔ ራሱ በጣም ነው የተመቸኝ። በጣም ነው ደስ ያለኝ። እንደዚህ አድርገን ከተቀባን በኋላ እዛ የቀረው እንደምንየው በጣም ነው የሚያምረው። የእውነት እኔ ወድጄዋለሁ። የቀረውን ደግሞ እጄ እንደዚህ አድርጌ ተቀብቼ ከ30 ደቂቃ በኋላ 30-40 ደቂቃ ቆይተን እንታጠበዋለን። በውሃ ብቻ እንታጠባለን። ይኸው ታጥቤ ያለው ልስላሴው ልነግራችሁ አልችልም። በጣም ነው ደስ የሚለው። ሞክሩት። ፊታችሁን ፏ ነው የሚያደርገው። ሞክራችሁ አስተያየታችሁን ከታች ስጡኝ። በጣም ቀላል ነው። የተፈጥሮ ነገር ነው የሚዘጋጀው። ልስላሴው ልነግራችሁ አልችልም። በጣም ነው የወደድኩት። ሞክሩት። ከወደዳችሁት ላይክ ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ ደግሞ በሌላ እመጣለሁኝ። ሰላም ሆኑልኝ። እያላችሁበት ሰላም ሆኑልኝ። አላማረብኝም። በጣም አሪፍ ሆኖ ወድጄዋለሁ። ሰላም ሆኑልኝ።